የአሜሪካና የኢራን ጥቃቶች መቆም ለግጭቱ ልባት ሊያስገኝ ይችላል በሚል ተስፋ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የዓለም የነዳጅ ዋጋ መለኪያ የሆነው ብሬንት ክሩድ በአንድ ጊዜ ከ9% በላይ በመቀነስ በበርሚል ከ$88 በታች ወርዷል። ይህ ባለፈው ሳምንት ዋጋው ከ$100 በላይ አድጎ ከነበረበት ሁኔታ አንጻር ሲታይ ትልቅ የዋጋ ለውጥ ነው። የዋጋ መቀነሱ የመጣው የአሜሪካ አምባሳደር ለንግግሮች እድል ለመስጠት ሲባል ኢራን ላይ የሚፈጸሙ ጥቃቶች ለሁለተኛ ተከታታይ ምሽት መቆማቸውን ከተናገሩ በኋላ ነው። የኢራን የጦር ኃይሎች ቃል አቀባይ እሁድ ዕለት እንደተናገሩት ቴህራን በተመሳሳይ በቀጠናው የምታደርገውን የአጸፋ ጥቃቶች አቁማለች። የኢራን ጦርነት መቀስቀስ በዓለም አቀፍ ደረጃ 20% ያህል የነዳጅና የተፈጥሮ ጋዝ የሚጓጓዝበትን ሆርሙዝን በመዝጋቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ አድርጎት ነበር። ኢራንና አሜሪካ በሰሜኑ ወታደራዊ እንቅስቃሴ ለማቆምና ሆርሙዝን እንደገና ለመክፈት የመግባቢያ ስምምነት ሲፈራረሙ የነዳጅ ዋጋ ከጦርነቱ በፊት ወደ ነበረበት $70 አካባቢ ተመልሶ ነበር። ነገር ግን በዚህ ወር መጀመሪያ ላይ የተኩስ አቁም ስምምነቱን መፍረስ ተከትሎ ዓለም አቀፍ የኃይል አቅርቦት ስጋትን እንደገና በመቀስቀስ የነዳጅ ዋጋን ወደ ላይ እንዲወጣ አድርጓል። ባለፈው ሳምንት ከግንቦት ወር ወዲህ ለመጀመሪያ ጊዜ $100 የደረሰ ሲሆን በተጨማሪም በየመን የሚገኙ የሁቲ አማጽያን በሴንትራል ቀይ ባህር ላይ በሚገኙ የነዳጅ ጫኝ መርከቦች ላይ ጥቃት ማድረሳቸው ስጋቱን አባብሶታል። ይህ መስመር ሳውዲ አረቢያ ሆርሙዝን ለማለፍ ተጠቀምበት የነበረው ወሳኝ የውጭ ንግድ መስመር ነበር። በዌልዝ ክለብ የኢንቨስትመንት ስትራቴጂስት የሆኑት ሱዛን ስትሪተር እንደተናገሩት ገበያዎች በዚህ ግጭት ውስጥ ባለው ተዋረድ ምክንያት አሁንም ጥንቃቄ እያደረጉ ነው ብለዋል። የነዳጅ ዋጋ በከፍተኛ ሁኔታ ቢቀንስም አሁንም እርግጠኛ ያለመሆን ሁኔታ አለ። እንዲሁም ድርድሮች ዘላቂ መፍትሄ ያመጣሉ ወይ በሚለው ላይ ጥርጣሬ ያለ ሲሉ አክለዋል። በአሜሪካና በኢራን መካከል ያለው ግጭት በነዳጅ ዋጋ ላይ ያለው ተጽዕኖ በብዙ ሀገራቶች ውስጥ እንደ ቤንዚንና ዲዛይል ያሉ የነዳጅ አይነቶችን ዋጋ እንዲያሻቅብ አድርጓል። ይህ ደግሞ እንደ ምግብ ባሉ ሌሎች የፍጆታ ዕቃ ዋጋዎች ላይ ተጽዕኖ ያሳድራል። ምክንያቱም ነጋዴዎች የሚገጥሟቸውን ከፍተኛ ወጪዎች ወደ ደንበኞች ስለሚያስተላልፉ ይህ የዋጋ ንረትን ሊጨምር ይችላል። ከፍተኛ የዋጋ ንረት የማዕከላዊ ባንኮች የዋጋ ጭማሪን ለመቆጣጠር ሲሉ የብድር ወለድ መጠኖችን እንዲጨምሩ ያደርጋቸዋል። በሰኔ ወር የአውሮፓ ማዕከላዊ ባንክ ግጭቱ የዋጋ ንረት ጫናዎችን እያሳደረ ነው በማለት ከ3 ዓመት ገደማ በኋላ ለመጀመሪያ ጊዜ የዩሮ ዞን ዋና ወለድ መጠንን ከፍ ለማድረግ ወስኗል። የኢራን ጦርነት ከመጀመሩ በፊት የእንግሊዝ ባንክ በዚህ ዓመት የወለድ መጠኖችን ይቀንሳል ተብሎ ተጠብቆ ነበር። ነገር ግን አሁን ምንም አይነት ቅናሽ አይጠበቅም። የፋይናንስ ገበያዎችም የዓመቱ መጨረሻ አካባቢ የወለድ መጠን ጭማሪ ሊኖር እንደሚችል እየገመቱ ነው። የእንግሊዝ ባንክ በዚህ ሳምንት የቅርብ ጊዜ የወለድ መጠን ውሳኔ ስብሰባን የሚያካሂድ ሲሆን ዋና የወለድ መጠኑን ባለበት በ3.75% ያቆያል ተብሎ ይጠበቃል።